ውሸታምና አስመሳይ መንግስት በአስቸኳይ ይውረድ። ስለ ማስተር አብነት አዲስ መረጃ ተሰምቷል። ዛሬ ማስተር አብነትን በአካል ሂጄ ጠይቄዋለሁ። ያው እኔም እንደ ሀገሬ ቤተ መንግስት እየሰሩ ነው የሚል ወሬ ብዙ አላወራሁትም፣ ግን ተቀብየው ነበር። ለመጠለያው ተፈናቃዮች ተብሎ ላለፉት 4 ወራት የተላከ በሚሊዮኖች የሚቆጠር ብርና በሺዎች የሚቆጠሩ ኩንታል እህል በትህነግ ቲፒኤልኤፍ መዘረፉን መናኸሪያ ሬዲዮ የውስጥ ምንጮችን ጠቅሶ ዘግቧል። በስንቱ ድራማና ኢቢኤስ ቲቪ ተለያዩ። ስለ ማስተር አብነት አዲስ መረጃ ተሰምቷል። አንጋፋው ፕሮፌሰር ብሩክ ላምቢሶ የማስተር አብነትን የጤና መታወክ ሁኔታ ለማወቅ በርካታ ቀናት ክትትል ሲያደርጉ ቆይተዋል። ዛሬ አመሻሹ ላይ ደግሞ አዲስ አበባ ሲልክ ሮድ ሆስፒታል ስለ ቀጣይ ሕክምናው ምክር ሐሳብ እንዲያቀርቡም ተጋብዘው ነበር። በመሆኑም ፕሮፌሰሩ ከሆስፒታሉ ከፍተኛ ሰብ ስፔሻሊስት ሐኪሞች ጋር መክረዋል። እናም ፕሮፌሰሩ እግዚአብሔር ሁሌም መላለሁ ጸሎቱ ይቆጥል ብለዋል። እናም ሁላችሁም በየሃይማኖታችሁ ማስተር አብነትን በጸሎታችሁ አስቡት። ቀጣዩን ሂደት እየተከታተልን ማስተር አብነትን በአካል ሂጄ ጠይቄዋለሁ። በጣም ብዙ ሰዎች የማስተር አብነት ደህንነት እንዴት ነው ዶክተር ጠፋብን እኮ ብላችሁ ጠይቃችሁኛል። ያው እኔም በጣም ቢዚ ከመሆን አንፃር ቀጥታ አዲስ አበባ እንደመጣ ላገኘው አልቻልኩም ነበር። ነገር ግን ዛሬ በአካል አግኝቼው ብዙ ነገሮችን ተጫውተናል፣ አውርተናል። ያለበትን የህክምና ሂደትም በተወሰነ መልኩ ለማስተዋል ሞክሬያለሁ። ህክምናውንም በጥሩ ሁኔታ እየተከታተለ ይገኛል። ቀጣይ አዳዲስ ነገሮች በሚኖርበት ጊዜ ማሳወቃችሁ ይሆናል። እስከዛው ድረስ ግን ሁላችሁም የምትወዱት የምታከብሩት ኢትዮጵያውያን በጸሎታችሁ አስቡ። ስለ ማስተር አብነት የሰማነው ነገር በጣም የሚያስደስት ነገር ነው። እንግዲህ አሁንም ተስፋዎች አሉ። ስለ ቀጣይም መረጃዎች እናደርሳለን ብለዋል ዶክተሮቹ። ነገር ግን በአሁኑ ላይ በጥሩ ህክምና ላይ እንደሚገኝም ተገልጿል። እጅ አልሰጥም ለዚህ መንግስት። ልገረፍ፣ ልቀጠቀጥ፣ መጨረሻውን ገለኝ አልገባም። እንግዲህ በትግራይ አካባቢ አሁን ከፍተኛ ረሃብ መከሰቱን ተከትሎ ነገር ግን እዚያ ያሉት ፖለቲከኞች እንግዲህ ጦርነት ለማስነሻና ሌሎች ነገሮችን ህዝቡን ለማስደረግ እያደረጉ ነው። በዚህ ሰዓት የሚያሳዝን የሰው ህይወት እንደዚህ ያለቀ በእውነት ፖለቲከኞች እንደዚህ ላይ ናቸው ያሉት። እንግዲህ በጣም የሚያሳዝን ነው። የህዝብ ስቃይ የማይሰማው መንግስት አንፈልግም። ለምርጫ ከመሰብሰብ ህዝብን ማዳን ይግደም። ረሃብ ካለ መደወል ነው። እኔ ጋር እንደዚህ ችግር አለ አምጡ ያላግዙ ማለት ነው። ቀላል ነው። ወይም ሌላ ህዝብ ጠግቦ ትግራይ እንዲራብ እንደዛ አናደርግም። እንግዲህ ጠቅላይ ሚኒስትሩም እንዲህ ብሎ ነበረ። ነገር ግን አሁን እየተደረገ ያለ ነገር አንድም ከመንግስት እርዳታ የሚባል ነገር እንደሌለ፣ እንዲያውም በዛ ያሉ ፖለቲከኞች እርዳታውን ቀጥታ እየዘረፉና ለነሱ እያደረጉ ነው የሚገኘውና ያለው ነገር መሬት ላይ ያለው ሌላ የሚወራው ነገር ሌላ። በደብረ ብርሃን መጠለያ ያሉ ወገኖች ኦሎሞስ ወደ 5 ዓመታቸው 5 ዓመት በላይ የሚያስቆጠሩ አሉ። ለነዚህ ወገኖች እርዳታ ይድረሳቸው ብለን ጩኸናል፣ አልቅሰናል። ማንም ሰሚ አጥተን እንዳውም የእናንተ ፖለቲካ መስሪያ ናቸው እንደ ዝም በሉ የተባልንበትም ጊዜ ነበረ እና ያ ሁሉ አልፎ አሁን ግን ያለው እንቅስቃሴ ደስ ይላል። አሁን እዛ ያሉ ወገኖችን ለመርዳት እየተደረገ ያለው እንቅስቃሴ በጣም ደስ ይላል። አሁንም አጠናክረን እነዚህ ወገኖች እስከ መጨረሻው ከችግር እንዲላቀቁ የሚሆኑበትን መንገድ መፈለግ አለብን። እንግዲህ በደብረ ብርሃንም እንግዲህ ከፍተኛ የሆነ ረሃብ እየተከሰተ ይገኛል። በተለይም ከዛሬ 5 ዓመትና 6 ዓመት ከወለጋና ከተለያዩ አካባቢዎች በተለያዩ ሁኔታ እየተፈናቀሉ ማለት ነው። ለትግራይ ወገኖቻችንም እንደተደረሰው በደብረ ብርሃን ላሉትም በዛው እናስታውሳቸው ለማለት ነው። በየትም አቅጣጫ ይሁን ሁሉም ህዝብ መራብ የለበትም፣ በምንችለው እንርዳ እያሉ ነው ብዙዎች። ሰሞኑን በትግራይ ክልል ህጻጽ በተባለው የተፈናቃይ ካምፕ እየሞተ ያለው ህዝብ ህወሓት ደግሞ ከሚራቡና ከሚሞቱ ሰዎች ፖለቲካ ለመፈለግ የሚጣጣር መሆኑን በግላጭ አሳይቷል። ይሄኛውም ተራ ድምዳሜ ሳይሆን ከድርጊታቸውና ከንግግራቸው የሚነሳ ነው። የዘንድሮ ህወሓት ህዝብን ማፍቀር አልታደለምና በአገራቸው በረሃብ ሲያልቁ ከሚሰጣቸው እርዳታ ላይ መዋጮም እስከ መሰብሰብ ይደርሳል። በድርቅ የተጠቃን ህዝብ ለመርዳት የመጣን ስንዴ በዶላር ሸጠው ጠመንጃና ጥይት ገዝተው ራሱን ይገድሉታል። በሚያሳዝን ሁኔታ ሰሞኑን እየተሰበሰበ የሚገኘው ገንዘብም እንግዲህ
በተለያዩ ፖለቲከኞች እንግዲህ ገንዘብ ቀጥታ ወደ እነሱ እንዲላክ በማድረግ አካውንት በመክፈት ወደ ራሳቸው እያስገቡና እንግዲህ በተቸገሩት በተራቡት ምክንያት ፖለቲካ በመስራት ቀጥታ ወደ እነሱ ገቢ እያደረጉ ነው። በጣም የሚያሳዝን ነገር ነው። ህዝቡ በቃ በጣም እየሞተ ነው። አሁን ምን ማድረግ ይችላሉ? እና በጣም ከባድ ውስጥ ናቸው ያሉት። ግን የፖለቲከኞቹ ሴራና ቁማር በጣም ከባድ ደረጃ ላይ ደርሰዋል። ሞዲስ መቀየሪያ ቦታ የለን፣ ራስ ፈክተር መታጠቢያ ቦታ የለን። በቃ እንደዚህ ሆነን መቅረታችን መነሻችን መራቁ 5ኛ ዓመት ገባን ዝጋ ቦታ ከመጣን ጀምሮ 5ኛ ዓመታችን። ያው እኔም እንዳገሬ ቤተ መንግስት እየሰሩ ነው የሚል ወሬ ብዙ አላወራሁትም፣ ግን ተቀብየው ነበር። ቤተ መንግስት እየሰሩ ነው ምን ያለ ሌላ ነገር ላይ ትኩረት ቢያደርግል ነበር። እኔ አስቡት እንግዲህ እንደዚህ የሞቱ በህጻጽ በትግራይ በተለያየ አካባቢ ብዙዎች እያለቁ ቤተ መንግስት ግንባታና ህንጻ ላይ በተለይም አስቡት ረሃብ በሚበዛባቸው ቦታዎች እንደዚህ መሆኑ እየታወቀ ከሚሰበሰበው ገንዘብ አንደኛ እየሰረቁ ሁለተኛ ደግሞ የተለያዩ ህንጻዎችን ባለስልጣናት እንደዚህ መገንባት የጦር መሳሪያ መግዛት የእውነት ያለንበትን ደረጃ በደንብ ማሰብ በጣም ተገቢ ነው። በመናደርገው ነገርም እርዳታ ስናደርግም መጠንቀቅ አስፈላጊ ነው። በህጻጽ መጠለያ የሚገኙ ወገኖቻችን በረሃብ እየተለበለቡ ባሉበት በዚህ ወቅት አስደንጋጭ መረጃ ወጥተዋል። ለመጠለያው ተፈናቃዮች ተብሎ ላለፉት 4 ወራት የተላከ በሚሊዮኖች የሚቆጠር ብርና በሺዎች የሚቆጠሩ ኩንታል እህል በትህነግ ቲፒኤልኤፍ መዘረፉን መናኸሪያ ሬዲዮ የውስጥ ምንጮችን ጠቅሶ ዘግቧል። እንደ ዘገባው ከሆነ በአጠቃላይ 12.1 ሚሊዮን ኩንታል ግራም እህልና 55.5 ሚሊዮን ብር ለተፈናቃዮች ተልኮ ነበረ። ይህ ሁሉ ሀብት እየደረሰ ህዝቡ በረሃብ እያለቀ ይህን ያህል ድጋፍ ለምን ለተረጂዎች አልደረሰም? መረጃው እንደሚያመላክተው ከሆነ ድጋፉ ለፖለቲካና ለወታደራዊ ፍጆታ እየዋለ ነው። ብዙዎች ተቸግረው እንግዲህ ለወገኔ ለህዝቤ ብለው በሚልኩት ገንዘብ ያንን መዝረፍ፣ የተለያዩ ዘይቱ ሳይቀር የተገዛው ነገር እያንዳንዷ ለጦር መሳሪያዎችና ለሌሎች ለራሳቸው ለባለስልጣናት ጥቅም ለመዋል መዝረፉ አስቡት እንግዲህ እሺ ሐሳባቸውን ስጡበት እየተደረገ ያለው ነገር ማለት ነው። አሁንም ይረዳል የሚገባው አካል ወይም የጦር መሳሪያ ነው ወይም ራሱ ይወስዱታል ማለት ነው። ፖለቲከኞች እነኛ ጋር ይደርስም ከዛ ሆነ ቦታ ሆን ብለው የሆነ ድርቅ ረሃብ ሲከሰት ወደ ሚዲያ እንዲወጣ ይደረጋል። አሁንም እንዲሰበሰብ ነው የሚያደርጉት ማለት ነው። መልሰው ህዝቡን እየገፈፉት ነፃውን እያስቀሩት ነው። ይሄ እኮ በጣም አስቸጋሪ ጉዳይ ነው። ነብይ ሄኖክ ግርማ ሰላሌ ጠንቋይና መተተኞች ሀገር ነው በማለት ቸርች ውስጥ መናገሩ በሰላሌ ነዋሪዎች ከፍተኛ ቅሬታን አስነስቷል። በመድረክ ላይ አንዲት ሴት ከየት እንደመጣች በመጠየቅ ከሰላሌ መምጣቷን በመናገሯ እኔ ያውቃለሁ ሰላሌ ጠንቋይና መተተኞች ሀገር ነው ማለቱ ቅሬታን ፈጥሯል። ታዲያ ይህም ይህን ሰሞን በማህበራዊ ሚዲያ ላይ መነጋገሪያ ሆኗል። ብዙዎችን በህግ ቁጥጥር ስር መዋል አለበት ሲሉ ብዙ ጽሁፎችን እያጋሩ ይገኛሉ። ከየት ነው? ከሰላሌ አገሩ የጠንቋይ ሀገር ነው፣ የመተተኛ። በዚህ ደረጃ አፉን ሞልቶ ሃይማኖት አስተምራለሁ የሚል ሰው ሰላሌን እንደዚህ የሚያጥላላበት እንደዚህ የሚያንቋሽሽበት እንደዚህ የሚያዋርድበት ሁኔታ ይኖራል ብዬ አስቤ አላቅም። ምክንያቱም ሰላሌ የአድዋ ጀግኖች ሀገር ነው። ሰላሌ ሶማሊያ ኢትዮጵያን ስትወር እምቢ ብሎ የተነሳ ህዝብ ሀገር ነው። በሁሉም ጊዜ የኢትዮጵያዊነት ልኩን ለማስጠበቅ ከሌሎቹ የሀገራችን ልጆች ጋር ሆኖ የተዋደቀ ነው። በአድዋ ተራሮች ውስጥ አጥንቱ ተከስክሷል፣ ደሙ ፈሷል፣ ብዙ ነገር ሆኗል። ይህንን በተመለከተ እዚህ ድረስ የተመጣበትን መንፈራት፣ እዚህ ድረስ የተመጣበትን ማንቋሸሽ፣ ማህበረሰብን በማነወር ሀገርን የማፍረስ ደባ የፌዴራል ፖሊስን ጨምሮ ሌሎች የህግ አካላት ምላሽ ይሰጡበታል ብዬ ተስፋ አደርጋለሁ፣ እጠብቃለሁ። እንደ ሰው በጣም የሚያስቆጭ ነገር ነው፣ የሚያሳፍር ነገር ነው፣ የሚያስነውር ነገር ነው። ጥቃት ነው፣ የታሰበበት ጥቃት ነው የሚመስለው። ይሄንን ህግ ይበይነዋል፣ ህግ ይከታተላል፣ ህግ ዳር ያደርሰዋል ብለን እንጠብቃለን። የሚመለከታቸው ህግ የዘመኑ ራሳቸውን ነብይንን ብለው የሚጠሩት ማለት ነው ህዝብን ከህዝብ ብሔርን ከብሔር አንዱን ከአንዱ የማጣላት ስራቸውን እንግዲህ ቀጥለውበታል ማለት ነው። የሆኑ ግን በግልጽ በጣም የመረረ ነገር ነው። የአንድን አካባቢ ህዝብ ጠርቶ እናንተ እንደዚህ አይነት ናችሁ መጥፎ የምታደርጉ መተተኞች ምናምን የተለያዩ ነገሮች በማለት እንግዲህ ስብከታቸው ይሆናል ማለት ነው። በተደጋጋሚ ከዚህ በፊትም ብዙዎች ራሳቸውን ነቢያት እያሉ የሚጠሩት እንግዲህ ክስ እንዲመሰረትባቸውም ለፌዴራል ፖሊስ ቀርቧል ማለት ነው። ይህም መጠናከር አለበት እንላለን። የእውነት ከእንደዚህ አይነት ነጋዴዎችና አስመሳዮች
ፓስተሮቹ በቁጥጥር ስር ውለው ምርመራ እንዲደረግባቸው ተጠየቀ። የሃይማኖት አባቶች አንዳንድ የኢትዮጵያ ከተሞችና ነዋሪዎች ላይ ያልተገባ መልእክት ማስተላለፋቸው ብዙዎችን ያሳዘነ ሲሆን እንደዚህ አይነት ድርጊቶች በተደጋጋሚ በይቅርታ ቢታለፉም ሊቆሙ ስላልቻሉ ፓስተሮቹ በሕግ አግባብ መሰረት በቁጥጥር ስር ውለው አስተማሪ ቅጣት እንዲጣልባቸውም ተጠይቋል። ቤተሰቦቼ ምንም አይነት ችግር እንዲነካብኝና የሰው ፊት እንዳይብኝ አልፈልግም የሚል ኢትዮጵያ ይሄን ቪዲዮ ኮፒ ሊንክና ሪፖስት እንግዲህ በቲክቶክ ስሙ ታኩርን የምናውቀው ልጅ ነው ገና። ነገር ግን ያደረገው ነገር ብዙዎች በእውነት የልጅ አዋቂ እያሉትና ማንም ያላደረገውን ቃስ ብሎ ደብረ ብርሃን ሄዶ ያደረገው በተፈናቃዮች መልካም ስራን የሰራው በእውነት በብዙዎች ዘንድ አስወድዶታል። አሁንም ብዙ ድጋፎች እንዲሰራም እየጠየቀ ይገኛል። እንደዚህ አይነት ሰዎችን በእውነት ያብዛልን ነው የምንለው።